እቺ ዓለም ቅጠል የመሰሉ ሰዎች የሞሉባት ዓለም ነች። ንፋሱ እንደፈለገው ያንከራትታቸዋል። እነሱ ምን እያደረጉ እንደሆነ እንኳን አያውቁም። ምን እንደሚከተሉ አያውቁም። ዝም ብለው ህይወት ወደ ወሰደቻቸው አቅጣጫ እየተንሸራሸሩ ይሄዳሉ። እኔ ግን እዚህ ጋር አንድ ነገር ልንገራችሁ። በሰዎች ላይ ያላችሁ ብቸኛው መሳሪያ፣ ብቸኛው የምታጠቁበት ነገር ግዴለሽ መሆናችሁና አውት ፐርፎርም ማድረጋችሁ ነው፣ ወይም ከሚጠበቀው በላይ ውጤትን ማስመዝገባችሁ ነው። ምንጊዜም ቢሆን ሰዎችን ችላ ልትሉ ይገባል። ችላ ማለት ብቻ አይደለም፣ ከነሱ የበለጠ ልትሰሩ ይገባል። በምንም አይነት መንገድ ጠላት ብታፈሩ ጠላታችሁን የምትረቱበት የምታሸንፉበት ይህ መንገድ ብቻ ነው። እንበልና አንድ ምሳሌ ላንሳ። እኔ ከፍቅረኛዬ ጋር ተጣላሁ ልበል። እኔ ከፍቅረኛዬ ጋር ስጣላ ፍቅረኛዬ ነች እንጂ እኔን ያጣችኝ፣ እኔ እሷን አላጣሁም። እንዴት አንድሪው እንዴት እንዲህ ልትል ትችላለህ ካላችሁኝ፣ ቅድም ያልኩትን ነገር ነው አፕላይ ማድረገው። አፓቲና አውት ፐርፎርማንስ። በፊት ከሷ ጋር ከነበርኩት ሁኔታ የተሻለ ሁኔታ ላይ ራሴን አስቀምጣለሁ። የበለጠ እጠራለሁ፣ የበለጠ እሰራለሁ። በህይወትም ጥሩ የሚባል ቦታ ላይ ራሴን አስቀምጣለሁ። በተጨማሪም ደግሞ የተጣላዋትን ፍቅረኛዬን አላስብም ወይንም ደግሞ ኢግኖር አረጋታለሁ። ግድ የለሽ ነው መሆኑ። አሁን አብዛኛው ሰው ከሰው ጋር ሲጣላ ምንድነው የሚያደርገው? የተጣላውን ሰው መጥላት ይጀምራል። ለምሳሌ ሚስቶች ባሎቻቸውን ሲፈቱ ወይንም ባሎች ሚስቶቻቸውን ሲፈቱ በሁለቱ መካከል ጥላቻ ይኖራል። እነሱን እንደ ግለሰብ የማያሳድጋቸው ነገርም ይህ ጥላቻ ነው። ምክንያቱም በትናንትናው ቪዲዮ ላይ ምንድነው ያወራነው? በእያንዳንዱ ጥሩ ነገር ውስጥ መጥፎ ነገር አለ፣ በእያንዳንዱ መጥፎ ነገር ውስጥ ጥሩ ነገር አለ ብለናል። ስለዚህ ለምሳሌ ትዳራቸውን ያጡ ወይንም የተፋቱ ሰዎችን እንመልከት። ባለመግባባት ሚስትየው ፍቺ ይፈልጋለሁ ብላ በመፍታቷ የተነሳ ባሏ በጣም የሚበሳጭ ከሆነ ወይንም ከፈታ በኋላ ቂም በውስጡ የሚይዝ ከሆነ ወደ እሷ የሚሰነዘር ብዙ ጥላቻ ካለው እሷ ውስጥ ደግሞ ፍቅር እየተፈጠረ ይመጣል። እሱ እየጠላት በሄደ ቁጥር እሷ ከራሷ ጋር ሰላም እየሆነች ትመጣለች። እንበልና ይሄንን ትዳር የመሰረታችሁት እናንተ ናችሁ፣ ፍቺውንም ያደረጋችሁት እናንተ ናችሁ ልበል። የተፋታችሁት አጋራችሁ ሁሌም ቢሆን እናንተን ሲያይ እንደሚበሳጭ ካወቃችሁና በእናንተ ሁሌም እንደሚናደድ ካወቃችሁ ውስጣችሁ ደስ አይለውም እንዴ? ደስ ይለዋል። ስለእናንተ ስለራሳችሁ ጥሩ ስሜት እንዲሰማችሁ ነው የሚያደርጋችሁ። ምክንያቱም ኤነርጂውን፣ ስሜቱን፣ ሁሉንም ነገር ነው የወረወረላችሁ። ስለዚህ ሁሌም ቢሆን ማስታወስ ያለባችሁ ነገር ይሄ ነው። አንድን ሰው በጠላችሁ ቁጥር በዛ ሰው ውስጥ ፍቅር እየተፈጠረ ነው። እናንተ አንድን ሰው ጠላችሁ ማለት ከልባችሁ ተጸየፋችሁትና ቂም በያዛችሁና ጥላቻ በውስጣችሁ በያዛችሁ ቁጥር ያ ሰውዬ የበለጠ ራሱን እየወደደ ነው የሚመጣው። ከምን ጊዜውም በላይ ሰላም ይሆናል። ነገር ግን እናንተ ራሳችሁን ስትመለከቱት በጥላቻ የተሞላችሁት፣ በቂም የተሞላችሁት፣ በክፋት የተሞላችሁት ሆናችሁ ታርፋላችሁ። ያ ማለት ደግሞ ያ ክፋታችሁ፣ ያ ጥላቻችሁ እናንተን ብቻ ነው የሚያጠፋው። ለዚህ ነው ዓለም ላይ ትልቅ የሚባለው በቀል አፓቲና አውት ፐርፎርማንስ ነው ብዬ ነገርኳችሁ። ሙሉ ለሙሉ ችላ ትሉትና እናንተ ግን ከነበራችሁት ህይወት ከፍ ያለና የተሻለ ህይወት ለራሳችሁ መገንባት ትሞክራላችሁ። ትላንትና የተጣላችሁት ሰው እናንተ ታች ሆናችሁ ቢያቃችሁ፣ ነገ ደግሞ እናንተ መገኛችሁ እላይ ከሆነ እናንተ ምንም አይመስላችሁም። ያ ሰው ግን ሁሌም ቢሆን ሲቆጨው ይኖራል። ወይኔ ከዚህ ሰውዬ ጋር ተስማምቼ ቢሆን ኖሮ፣ ወይኔ ከዚህ ሰውዬ ጋር ባልጣላ ኖሮ ነው የሚለው። ስለዚህ ዓለማችን ላይ ትልቅ የሚባለው በቀል ተሽሎ መገኘት ነው። ሰዎች እዚህ ቦታ ነበር እኮ ማቀው ብሎ ያሰባችሁ ቦታ ላይ ሳትሆኑ ነገር ግን ከፍ ያለ ቦታ ላይ ስትጠብቋቸው የዛኔ በህይወት አድቫንስ እያደረጋችሁ ሄዳችሁ ማለት ነው። ምክንያቱም እነሱ ቢጣሏችሁም ለእናንተ ምንም የሚያመጣው ነገር የለም። እንደውም የበለጠ እየጠቀማችሁ ነው የሚመጣው። ምክንያቱም በእናንተ ውስጥ ፍቅርን ያመጣል። ታዲያ አሁን በዚህች ጊዜ ላይ የሚነሳ ብዙ ጥያቄ አለ። እቺ ዓለም ምንድነው የሚያድናት? ወይንም ደግሞ አሁን ካለንበት ቀውስ ሊያወጣን ሊያድነን የሚችለው ነገር ምንድነው ይባላል። አብዛኞቹ እምነቶች ፍቅር ነው መድኃኒቱ ይላሉ። በጣም ትክክል ናቸው። ነገር ግን አንድ እዚህ ጋር ያልተገነዘባችሁትም ነገር አለ። እስቲ ምሳሌ ልስጣችሁ። ዓለም ላይ አሁን እየተካሄደ ያለውን ነገር መቼስ ታውቃላችሁ። ኢንግላንድ ውስጥ ብትመለከቱ ሰላማዊ ሰልፍ በጣም እየበዛ ነው። ወደ አሜሪካና ካናዳን ብትሄዱ ልክ እንደዚሁ። ለምን ብላችሁ ከጠየቃችሁ እነዚህ ነጮች ሀገራችን በስደተኞች ብቻ ተሞላችብን፣ እኛ ነጮች ቦታ የለንም፣ ሀገራችንን መልሰን ለራሳችን ማድረግ አለብን እያሉ ነው። አሁን እኔ ምንም እንኳን የአሜሪካና የኢንግላንድ ዜግነት ቢኖረኝም እኔ ሙሉ ለሙሉ ነጭ አይደለሁም። እናቴ ነጭ ነች፣ አባቴ ደግሞ ጥቁር አሜሪካን ነው። ታዲያ አሁን እዚህ ጋር ነጮቹ እያሉ ያሉትን ነገር በደንብ አድርጌ ይረዳለሁ። ምክንያቱም እነሱ ያሉት ነገር በጣም ትክክል ነው። ሀገራቸውን እያጡ ነው። ታዲያ ሀገራቸውን መልሰው ማግኘት የሚፈልጉ ከሆነ አንድ መፍትሄ ነው ያለው፣ ዘራቸውን ማስጠበቅ። ስለዚህ እኔም አስተያየት ሰጠው። አስተያየቴን ግን የወደዱት ሰዎች አይደሉም። ምክንያቱም ትክክለኛውን መልስ ነው የሰጠሁት፣ ነገር ግን መልሱን አልወደዱትም። እንደ አሜሪካ ወይንም እንደ ካናዳና እንደ ኢንግላንድ አይነት ሀገራቶችን በነጭ ሰዎች ብቻ መሙላት ከፈለጋችሁ፣ እነዚህ ነጭ ሰዎችም ደግሞ እየቆዩ መሄድ የሚፈልጉ ከሆነ ግዴታ ነጭ ልጆች መወለድ አለባቸው ማለት ነው። ነጭ ልጆች ደግሞ የሚወለዱት መቼ ነው? ወላጆቹ ሁለቱም ነጭ ሲሆኑ፣ ሴቷም ነጭ ስትሆን ወንዱም ነጭ ሲሆን፣ ወንዱ አፍሪካዊ ሆኖ ወይንም ደግሞ ከስፓኒሽ ሀገሮች መጥቶ ከሆነ አሊያም ከሚድል ኢስት፣ ከቻይና፣ ከህንድ የመጣ ወንድ ከሆነ ግን የሚወለደው ልጅ ነጭ አይደለም፣ ሚክስድ ሬስ ነው የሚባለው። ታዲያ አሁን እዚህ ጋር አንድ ጥያቄ ልጠይቃችሁ። አሜሪካ ውስጥም ካናዳ ውስጥም ኢንግላንድ ውስጥም ያሉ ነጭ ሴቶች ነጭ ልጆችን ለመውለድ ከፈለጉ ግዴታ ሀገራቸውን መውደድ አለባቸው ማለት ነው። ስለዚህ ለምሳሌ አንዲት ሴት ባል ይሆነኛል ብላ የምታስበው ሰው ምን አይነት ሰው እንዲሆን ነው የምትፈልገው? ፋይናንሻሊ ራሱን የቻለ ስልጣን ያለው ወይንም ደግሞ የተከበረ ወንድ
ሁሉንም ሰው ማስተዳደር እሷንም መጠበቅ የሚችል ወንድን ነው የምትመርጠው አይደል? ታዲያ እዛ ሀገሯ ውስጥ ነጮቹ ወንዶች እንደዚህ አይነት ወንዶች ካልሆኑ ማንን ነው ሄዳ የምታገባው? በጣም ጥሩ ሁኔታ ጥሩ ህይወትን የገነባውን አንዱን ስደተኛ ታገባዋለች። ስደተኛ ስላችሁ አሜሪካ ውስጥ ተወልዶ ያደገም ሊሆን ይችላል፣ ነገር ግን ሙሉ ለሙሉ ነጭ ያልሆነ። አሁን ታዲያ በሴቶቹም አትፈርዱም። በጣም ጥሩ የሆነ ህይወትን ለራሳቸው መስራት ስለሚፈልጉ የተስተካከለ ህይወቱን ያቃናውን ሰው መርጠው ነው የሚያገቡት እንጂ ከለሩን አይተው ወይንም ይሄ ነጭ አይደለም ብሎ አይተውትም። ነገር ግን ሀገራቸውን ማዳን ከፈለጉ ምንድነው ማድረግ ያለባቸው ብያቸዋለሁ። ነጮቹን ብቻ ነው ማግባት ያለባቸው። ነጭ ሴቶች ለነጭ ወንዶች መሆን አለባቸው ማለት ነው። ታዲያ አሁን ዋይት ናሽናሊስቶቹ ሀገራችን የነጭ ነው ለነጮች ብቻ መሆን አለበት ብለው የሚያስቡ ሰዎች እነዚህን ሴቶች ሲመለከቱ ሀገራቸውን አይወዱም ብለው ነው የሚያስቡት። ሴቶቹ ግን ምንም አላደረጉም። ለራሳቸው ጥሩ ህይወትን ነው የፈለጉት። ጥሩ ህይወትን በመፈለጋቸው የተነሳ ግን ዋይት ናሽናሊስቶቹ ሀገራቸውን ለነጭ ብቻ ማድረግ ለሚፈልጉት ሰዎች እንደ ክፉ ሆነው ነው የቀረቡት። አሁን ይህንን የሬስ ወይንም የዘር ምሳሌ ሰጠዋችሁ ለምንድን ነው? አሁንም ላቭ ኤንድ ኢቪል ፍቅርና ክፋት ሁሌም ቢሆን አንድ ላይ ተያይዞ እንደሚሄድ ለማሳየት ስለምፈልግ ነው። ለምሳሌ እናንተ አንድን ሰው በምንም አይነት ጉዳይ ላይ ለማሳመን ስትሞክሩ ያንን ሰው የምታሳምኑበት ሁለት የሆነ መንገድ አለ። በፍቅርም በኩል ልታሳምኑት ትችላላችሁ፣ በሌላኛው ገጽ በክፋትም በኩል ደግሞ ልታሳምኑት ትችላላችሁ። እናንተ ፍቅርን ብትፈልጉ ወይንም ደግሞ በፍቅር መንገድ ልሂድና ላሳምነው ካላችሁ ተቃራኒው ገጽ ክፉ እንደሆነና በዛ በኩል መሄድ እንደሌለበት ትነግሩታላችሁ። በክፋት መንገድ ደግሞ ሄዳችሁ ያንን ሰው ለማሳመን ብትሞክሩ የዚህ ተቃራኒ ገጽ ፍቅር ነው ያለበት፣ ያንን ቦታ ተወደዋለህ ብላችሁ ነው ለማሳመን የምትሞክሩት። አሁን ይሄ ለአንዳንዶቻችሁ ግልጽ ላይሆን ይችላል። ስለዚህ በጣም ቀላል ምሳሌ እሰጣችኋለሁ። አሁን እኔ እናንተ ጋር መጥቼ ሀብታም ልትሆኑ ይገባል አልኳችሁ። አሁን ይህንን በሁለት መንገድ ልሄድ እችላለሁ፣ በኢቭልም በላቭም በፍቅርም በክፋትም በኩል። በፍቅር ገጽ በኩል እስቲ ልሄድ። ሀብታም መሆን አለባችሁ። ሀብታም ስትሆኑ የጊዜ ነጻነት ታገኛላችሁ፣ የገንዘብ ነጻነት ታገኛላችሁ። የምትፈልጉትን ነገር በምትፈልጉበት ሰዓት ታረጋላችሁ። ሰዎች ያከብሯችኋል። ሰዎች እናንተ እንዳስፈላጊ ሰው ይመለከታሉ። በተጨማሪም የሚያማምሩ ቤትና መኪናዎች ይኖራቸዋል። የግልም አውሮፕላን ገዝታችሁ ለብቻችሁ መንቀሳቀስ ትችላላችሁ። እናታችሁንም እንደፈለጋችሁ መጦር ትችላላችሁ ብዬ እናንተን ላሳምናችሁ እችላለሁ። አሁን ይሄ የመረጥኩት መንገድ የፍቅር መንገድ ነው። እናንተ ሀብታም መሆንን እንድትወዱት ነው ያደረግኩት። በኢቪል ወይንም ደግሞ በክፋት በኩል ደግሞ መጥቼ ላሳምናችሁ ልበል፣ ተቃራኒውን ገጽ ነው ወስደው ማለት ነው። ድህነት ምን ያህል መራራ እንደሆነ ነው ለማሳየት መሞክረው። ሀብታም የማትሆኑ ከሆነ ሁሌም ቢሆን ለሰዎች ተቀጥራችሁ ነው የምትሰሩት። የራሴ የምትሉት ህይወት አይኖራችሁም። ሁሌም ቢሆን የማትፈልጉትን ነገር ለገንዘብ ብላችሁ ታደርጋላችሁ። ሰው እናንተን ይንቃችኋል። የተከበራችሁ ሰዎች አትሆኑ። በተጨማሪም ለቤተሰቦቻችሁ ማድረግ የምትፈልጉትን ነገር ማድረግ አትችሉም። ምክንያቱም የገንዘብ ችግር ውስጥ ነው የምትሆኑት። ለዚህ ነው ሀብታም መሆን ያለባችሁ እላችኋለሁ። ታዲያ እናንተ ሀብታም መሆንን እንድትወዱት ድህነት ምን ያህል ቀፋፊና አስቀያሚ እንደሆነ መጀመሪያ ልትመለከቱና ልጠሉት ይገባል። ስለዚህ በኢቪል ዌይ ወይንም ደግሞ ክፉ በተባለው መንገድ መጥቼ ለማሳመን እሞክራለሁ። በፍቅር በኩል ደግሞ በመጣ ሀብት ምን ያህል ህይወታችሁ ሊያቀልላችሁ እንደሚችልና ምን ያህል ህይወታችሁ ሊያቀልላችሁ እንደሚችል ላሳምናችሁ እችላለሁ። ያንን ሳደርግ ግን ድህነትን እንድጠሉት አድርጌ ነው። ስለዚህ በዚህም አለ በዚያ ተመሳሳይ ኢሞሽን ውስጥ ነው። በፍቅርም በኩል መጣው አንድን ነገር እንድጠሉትም አድርጌ ያንን ነገር ለማሳመን በሞክርም ተመሳሳይ ኢሞሽን ውስጥ ነው የምትቀመጡት፣ ተመሳሳይ ስሜት። አሁን ታዲያ ይህንን ያስተሳሰብና ያመለካከት ስርዓት በራሳችሁ ህይወት ላይ ልትመለከቱትና ልትተገብሩት ይገባል። ግዴታ ፍቅርንና ክፋትን ብላችሁ አይደለም፣ መውደድና መጥላትን ብላችሁ አስቡ። ወይንም ጥሩና መጥፎ ብላችሁ እየለያችሁ እናንተ ወደ የትኛው እያደላችሁ እንደሆነና ለምን ያንን እንደምታደሉም ልትመለከቱ ይገባል። ለምሳሌ አንድን ሰው ተመልክታችሁ ያንን ሰው ደስ ካላላችሁ ወይንም ካልወደዳችሁት ለምንድን ነው ያልወደድኩት ብላችሁ መጠየቅ አለባችሁ። ምናልባት የሱን ተቃራኒ ስለምወድ ነው ወይ ብላችሁ ልትጠይቁ ይገባል። ለምሳሌ አንድ ወፍራም ሰው የተስተካከለ አቋም ያለውን ሰው ሲመለከት እሱ ሰውዬ ላይ የሚያላግጥ ከሆነ ወይንም ደግሞ የሚቀልድበት ከሆነ አንደኛ የቅናት ስሜት በውስጡ አለ። እንደዛም ሆኖ የተስተካከለ አቋም ያለውን ሰው ለምንድን ነው የሚጠላው ብላችሁ ካያችሁ ይህ ወፍራም ሰውዬ ከራሱ ጤና የበለጠ ምግብን አጥብቆ ይወዳል። ስለዚህ ምግብን በጣም አጥብቆ ከመውደዱ የተነሳ ኢቪል በጣም መጥፎ የተባለውን ውጤት ያገኛል ማለት ነው። መጥፎ የተባለው ውጤት ደግሞ የተስተካከለ ሰውነት ሳይሆን ከአቅም በላይ የሆነ ውፍረት ነው፣ ወይንም ደግሞ ከልክ በላይ ያለፈ ውፍረት። ታዲያ ይህ ወፍራም ሰውዬ ስፖርት የሚሰራ ሰው ሲያይ፣ አመጋገቡን የሚመለከት ሰው ሲያይ፣ ራሱንና ጤናውን የሚጠብቅ ሰው ሲያይ ወደዛ ሰው የጥላቻ ስሜት በውስጡ መያዝ ይጀምራል። ይህንን ሰው አልወደውም ይላል። ለምን? እሱ ምግብን እንደሚወደው እነሱ ምግብን የማይወዱ ይመስለዋል። ስለዚህ እነሱ ይህንን ስለማይወዱ እኔ እጠላቸዋለሁ ነው የሚለው። አብዛኞቻችሁ የምትጠሉትንና የምትወዱትን ነገሮች ብትመለከቱ ዋናው ምክንያቱ ምንድነው ካላችሁ ልብ የማትሉትን የማታስተውሉትን በአይምሯችሁ ውስጥ የተሸጎጡ በልባችሁ ውስጥ ያሉ ስሜቶችን እያገኛችሁ ትሄዳላችሁ። ለምን የሚለውን ትልቁን ጥያቄ ትጠይቃላችሁ። ለዚህ ነው በጣም ደካማ የሚባሉ ሰዎች ጠንካራ የሚባሉ ሰዎችን እየጠሉ መሄዱት። እኔ ጥንካሬን ነው የምሰብከው። የሰው ልጅ ሁሌም ቢሆን ማደግና መለወጥ አለበት፣ ጠንካራ መሆን አለበት ነው የምለው። እኔን የሚጠላኝ ሰው ደካማ ሰው ነው ማለት ነው።
ምክንያቱም ደካማ ባይሆን ኖሮ እኔ ሊጠላኝ አይችልም። ስለዚህ የበለጠ እኔ በማስተምረው ትምህርት ውስጥ በምሰብከው ነገር ውስጥ ጥንካሬን፣ መለወጥን፣ ሁሌም ቢሆን ማደግን እየሰበኩ በመጣው ቁጥር የበለጠ ይህንን ሐሳብ እያስፋፋው በመጣው ቁጥር ደካማ የሚባሉት ሰዎች እንዳለ የበለጠ እኔን እየጠሉኝ ይመጣሉ። እነሱ ሲጠሉኝ ደግሞ ምንን ነው የሚፈጥረው ብያለሁ? እኔ ውስጥ ፍቅር ያመጣል። ምንም አይነት ተግባር፣ ምንም አይነት ስሜት፣ ምንም አይነት ነገርን ስታደርጉ ሁሌም ቢሆን የዛ ተቃራኒ ነገር እየተፈጠረ እንደሆነ አውቁ። አሁን ታዲያ ዋናው ነገር ግልጽ ሆኖላችኋል ብዬ አስባለሁ። ይህንን የተረዳችሁ ሰዎች ከሆናችሁ ደግሞ ዓለምን የሚመሯት ሰዎች የተገነዘቡትን ነገር አወቃችሁ ማለት ነው። ስለዚህ እናንተ በእነሱ ቦታ ብትሆኑ፣ እናንተ ዓለምን የምታስተዳድሩ አይነት ሰዎች ብትሆኑ ምን አይነት ነገሮችን የምታደርጉ ይመስላችኋል? ሰዎች የሚወዱትን ነገር መምረጥ አለባቸው። ምክንያቱም ሰዎች አንድን ነገር በጣም ወደዱ ማለት አላስፈላጊ መዘዝ ወደ ህይወታችሁ ሊመጣ ነው። ስለዚህ ዓለምን እንደሚያስተዳድራት ሰው እናንተ ህዝቡ ማመንና መውደድ ያለበት ነገር ምን እንደሆነ መወሰን አለባቸው። እነዚህ ዓለምን የሚመሯት ሰዎች ከዓለም ብዙ ነገር መስረቅ የሚፈልጉ ከሆነ፣ ብዙ ገንዘብ ማጭበርበር የሚፈልጉ ከሆነ፣ ሀገርን ማጥፋት የሚፈልጉ ከሆነ እናንተ ሀገራችሁን እንድትወዱ አያረጓችሁ። ምክንያቱም ሀገራችሁን ከወደዳችሁ እነዚህ ዓለምን የሚመሯቸውን ሰዎች መጥላት ትጀምራላችሁ። እነሱ ላይ አብዮት ተነሳ ማለት ነው። አይፈልጉትም። ለዚህ ነው ሀገራችሁን እንድትጠሉ የሚያረጓችሁ፣ ወይንም ደግሞ ባለ በሌለ ነገር እየተባላችሁ እንድትቀመጡ የሚያረጓችሁ በዚህ ምክንያት ነው። አሁን አሜሪካ ውስጥ፣ ኢንግላንድ ውስጥና ካናዳ ውስጥ እየተፈጠረ ያለው ነገር ይህ ነው። እነዚህን ሀገራቶች የሚመሩ የላይ ያሉት ሰዎች ህዝቦቻቸው ሀገራቸውና ዘራቸውን እንዲወዱ አይፈልጉም። ነግሬያቸዋለሁ። ዓለምን የሚመሯቸው ሰዎች እነዚህ የሰለጠኑ የሚባሉትን ሀገራቶች ልክ እንደ አፍሪካ ማድረግ ነው የሚፈልጉት። የሰለጠኑት ሀገራቶች ላይ ፕሬዚደንቱ ወይንም ደግሞ የሀገሪቱ ዋና የሚባለው ሰው ሙሉ ኃይልና ስልጣን የለውም። ስለዚህ የፈለገው ነገር ሊያደርግ አይችልም። ህዝቡ መንጫጫት ይጀምራል። ነገር ግን አፍሪካ ውስጥ ስትመጡ የሀገር መሪ ሙሉ ኃይል አለው። ስለዚህ እናንተ አሜሪካ ውስጥ፣ ካናዳ ውስጥና ኢንግላንድ ውስጥ የተወለዳችሁ ነጭ ሰዎች ከሆናችሁና ሀገራችሁን በጣም አጥብቃችሁ የምትወዱ ከሆነ ወደ ሀገሬ ውስጥ ብዙ ስደተኛ እየመጣ ነው፣ ልጆቼ ነጻነት አይሰማቸውም፣ እየተዘረፉ ነው፣ ሰላምም አጥተናል፣ ምንም እየተንቀሳቀስን አይደለም፣ እየፈራን ነው ብላችሁ መብታችሁን ልትጠይቁ ወደ መንግስት ጋር መሄዳችሁ አይቀርም። የኢንግላንድ የአሜሪካና የካናዳ መንግስት ደግሞ ይህንን ነገር እንድታመጡባቸው አይፈልጉም። ስለዚህ ሀገራችሁን መውደድ የለባችሁ። ሀገራችሁን የምትኖሩበትን ከተማ ያለውን የነጭ ዘር ዋይት ሬስ የሚባለውን እንድጠሉት ያደርጓቸዋል። አንዴ ለሀገራችሁ ያላችሁ ፍቅር እየተሸረሸረ ሲመጣ ደግሞ ሀገራችሁን ለመከላከል ወይንም ደግሞ ለሀገራችሁ ለመዝመት አታስቡ። ስለዚህ ከላይ ያሉት ሰዎች የፈለጉትን ያህል ስደተኛ ያስገባሉ፣ ሀገሪቷን እንደሚፈልጓት ይመራሉ ማለት ነው። ነገር ግን የሰው ልጆች ናችሁና የሆነ ነገር መውደድ አለባችሁ። ምንም ነገር ሳትወዱ መቀመጥ አትችሉም። እነሱ ላይ ግን ችግር የሚያመጣ ነገር ደግሞ እንድትወዱ አይፈልጉም። እምነታችሁን እንድትወዱ፣ ሃይማኖታችሁን እንድትወዱ፣ አሊያም ደግሞ ዘራችሁን እንድትወዱ፣ ሀገራችሁን እንድትወዱ አይፈልጉም። ስለዚህ ዓለምን የሚመሯት ሰዎች እንደዚህ አይነት ነገር ከተፈጠረ ህዝቡ ምን እንዲወድ ብናደርገው ይሻላል ብለው ቁጭ ይላሉ። መልሳቸውም ደግሞ በጣም ቀላል ነው። ራሳችሁን እንድትወዱ ነው የሚያደርጓቸው። እናንተ ራሳችሁን የምትወዱ ከሆነ ለነሱ ችግር ይዛችሁ አትመጡ። ስለዚህ ህዝቡን ራስ ወዳድ ለማድረግ ነው የሚሞክሩት። ሁሉም ሰው በተናጠል ለየብቻው ራሱን እንዲወድ ማለት ነው፣ አንድ እንዳይሆኑ። ስለዚህ ለምሳሌ እናንተ ራሳችሁን በጣም የምትወዱ ሰዎች ከሆናችሁ ራሳችሁን ነፃ ለማውጣት ነው የምትሞክሩት። ያ ማለትም ደግሞ በዛች ሀገር ውስጥ በአሜሪካም፣ በካናዳም፣ በኢንግላንድ ሀገር ውስጥም እናንተ ራሳችሁን የምትወዱ ከሆነ ራሳችሁን ሀብታም ለማድረግ ትሞክራላችሁ። የጊዜና የገንዘብ ነፃነታችሁን አገኛችሁ ማለት ነው። ታዲያ አሁን ራሳችሁን በጣም ከመውደዳችሁ የተነሳ ሌላ ሰውን ወደኋላ ዞር ብላችሁ ለመርዳት ምንም አታስቡ። ምናልባት ጥቂት ቤተሰቦቻችሁን ብታግዙ ነው። ሌሎችን ዞር ብላችሁ አትመለከቱ። ያደጋችሁበትን ሰፈር፣ ያደጋችሁበትን ቦታ ማንንም የመርዳት ፍላጎት አይኖራችሁም። ሁሉም ሰው ራሱን ከወደደ ሁሉም ሰው ለራሱ መንቀሳቀስ ይጀምራል ማለት ነው። ማንም ማንንም ሲያግዝ አይውልም። የዛኔ ደግሞ እላይ ያሉት ሰዎች ነገሮችን ለመቆጣጠር ተመቻቸው። እናንተ በህይወታችሁ የምትፈልጉትን ነገር በማግኘታችሁ ትልቅ የሚባል ኢንፍሉዌንስ ወይንም ተጽዕኖ ልታመጡ አትችሉ። ብቻችሁ ናችሁ። በተጨማሪም እናንተ በህይወታችሁ የምትፈልጉትን ነገር እንድታገኙ ባያረጓችሁ ኖሮ እናንተ ለአብዮት የተዘጋጃችሁ ሰዎች ትሆናላችሁ። ያንን ደግሞ አይፈልጉትም። ስለዚህ መቆጣጠር የማይችሉትን ሰው በህይወት የሚፈልገውን ነገር እንዲያገኝ ያደርጉታል። እናንተ ይህንን ነገር አውቃችሁ በፍጹም ይሄ ነገርማ መካሄድ የለበትም ብላችሁ አብዮት እንዳታስነሱባቸው የእናንተን የህይወት ፍላጎቶች እንድታሳኩ ይፈቅዱላችኋል። ሀብታም ከሆናችሁ የምትፈልጉትን ነገር ካገኛችሁ፣ መኪናውም፣ ሴቶቹም፣ ንብረቶቹም ሁሉንም ነገር ካገኛችሁ ትዘናጋላችሁ። መንግስትን ወይንም ደግሞ እነዚህን ትላልቅ የሚባሉ ዓለምን የሚመሯቸውን ሰዎች የመቃወም ምንም አይነት ፍላጎት አይኖራችሁ። እኔ ገና ከልጅነት ይህንን ሀሳብ ስለተረዳው ነው እንደምንም ብዬ ያመለጥኩት። እነሱም ሀብታም እንደሆነ ይፈቀዱልኝ ለዚህ ነው። አለበለዚያ ይህንን ሲስተም ምን ያህል የተበላሸ ሲስተምና የተበላሸ ስርዓት መሆኑን እየተናገርኩ አብዮት አስነሳ ነበር። አንድ ሀገር ውስጥ ደግሞ አብዮት ለማስነሳት የሀገሪቷ 3% ፖፑሌሽን ብቻ ነው የሚያስፈልገው። 3% በጣም ትንሽ ቁጥር ነው ማለት ነው። ያንን ያህል ሰው እንዳይነሳባቸው ደግሞ ግዴታ ሰው ሁሉም ለራሱ እንዲያስብ ማድረግ መቻል ይኖርባቸዋል። ለዚህ ነው በስርዓት ውስጥ በሲስተም ውስጥ ራሳችሁን እንድትወዱ የሚያደርጓችሁ። ከራሳችሁ ውጪ ምንም ነገርን ከወደዳችሁ እናንተ የነሱ ጠላት ነው የምትሆኑት። ምክንያቱም በመንገዳቸው ላይ ነው የምትገቡባቸው። ራሳችሁን ግን በጣም አጥብቃችሁ የምትወዱ ከሆነ በጣም ሄዳችሁ ቢባል እንኳን የመጨረሻ አሪፍ የሚባል ህይወት ቢኖራችሁና ሀብታም ብትሆኑ ነው።
የእነሱን ኃይል የመንጠቅ ምንም አይነት ነገር አይኖራችሁ። አብዛኛው የዓለም ህዝብ ደግሞ ከዚህ ሲስተም አያመልጥም። በዚህ ሲስተም ውስጥ ታስሮ የሚኖር ሰው ይሆናል ባሪያ። አንድ ሰው ባሪያ ሲሆን ደግሞ ምንድነው እየተፈጠረ ያለውን ነገር እያየ እንኳን በቃ እኔ ህይወቴ ይሄ ነው፣ ራሴን እወደዋለሁ፣ እንደዚህ ይሻለኛል ብሎ ቁጭ ይላል። እንደ ወንድ ልጅ ደግሞ ሁሌም ቢሆን ከራሳችሁም በላይ ማሰብ አለባችሁ። ወንዶች ናቸው የቤታቸው አውራ። አንድን ኮሚዩኒቲ፣ አንድን ማህበረሰብ፣ አንድን ሀገር እያቋቋሙ በደንብ አድርገው ቀጥ አድርገው መምራት የሚችሉት ወንዶች ናቸው። ምክንያቱም ዋናው ሚሽናቸው፣ ዋናው ተልኳቸው ፕሮቴክት ማድረግና ፕሮቫይድ ማድረግ ነው። መጠበቅና ለቤተሰቦቻቸው፣ ለማህበረሰባቸው፣ ለሀገራቸው ማቅረብ ማድረግ የሚችሉትን ነገር እንዳለ ማውጣት። ሴቶቻችን ደግሞ ምንድነው የሚያደርጉት? ዘርን ያቆዩልናል፣ ልጆችን ይወልዱልናል፣ እነሱን ያሳድጋሉ። ስለዚህ አሁን ላለንበት ምስቅልቅል ያለ ህይወት ምንድነው መፍትሄው ብላችሁ ከጠየቃችሁ በእርግጠኝነት መልሱ ፍቅር ነው። ነገር ግን ፍቅርም ቢሆን ትክክለኛውን ነገር ማፍቀርና መውደድ አለባችሁ። ራሳችሁን የምታፈቅሩና የምትወዱ ከሆናችሁ ዓለም እንዲጠፋ የበለጠ እየሞከራችሁ ከራሳችሁ በላይ እቺ እኔ ብላችሁ ከምታስቡት በላይ መውደድ ይኖርባችኋል። ለማህበረሰባችሁ፣ ለሀገራችሁ፣ ለሰው ዘር በሙሉ ለእናንተ ለበለጠ ዓላማ ፍቅራችሁን ካዋላችሁት እቺ ዓለም እየተፈወሰች ትመጣለች። ራሳችሁን እየወደዳችሁ የምትቀጥሉ ከሆነ በስርዓት ውስጥ እናንተ እንደ ባሪያ እየተንከራተታችሁ የምትቀጥሉ ከሆነ መቼም ቢሆን እናንተ አትለወጡ። ታዋቂው ኢንፍሉዌንሰርና የ4 ጊዜ ኪክ ቦክሲንግ ወርልድ ቻምፒዮን አንድሩ ቴት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። የትላንትናውን ክፍል ካላያችሁ ተመልከቱት። ቻው።